ሰዎች ያመማችሁን የአካል ክፍል በእጃችሁ ትይዙትና እንደዚህ ተጭናችሁ ትይዙትና የሚከተለውን ዱዓ በሉ አሉ። ወይቁሉ ቢስሚላህ ሰላተን እንደዚህ ዘግረም ሊሆን ይችላል ራስም ታመመው ላይ እጅን ታረግና ቢስሚላህ 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 ትላለህ ቢሽርክል ቀልብ ማለት ነው። ከዛ በኋላ ቀጥለ 7 መራት 7 ጊዜ አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸር ማ አጅዱ ወኡሐዚር። ቀላል ዱዓ ናት እቺ ትልቅ ፈውስ ናት የቅላለው ሰው ማለት ነው። አዑዙ ቢዕዘቲላሂ በአላህ ክብርና ወቁድረቲሂ በችሎታው እጠበቃለሁኝ ሚን ሸር ማ አጅዱ ወኡሐዚር ከሚሰማኝና ከሚያስፈራኝ ነገር ሁሉ ትላለህ ማለት ነው። አሁን እየተሰማኝ ያለውን በሽታ በጌታ አከላከላለሁኝ ወደፊትም ከዚህ ብሶ ደግሞ ይመጣል የሚባል ስጋት አለ። ያ የባሰውም እንዳይመጣ አሁን ያለውም እንዳያጠቃኝ በጌታዬ ኃይልና ቁጥራ ከላከላለሁኝ የሚለውን 7 ጊዜ ድገምና ቀራበታል። ያን ስታረግ ልትፈወስ ይችላልህ። አላህ استجابه ይሰጣል ማለት ነው። ቢሽርክል ቀልብ للاسف ግን ባሁኑ ጊዜ ሰዎች አኺሩ من يذكرون الله መጀመሪያ ነው አንድ ሰው አንድ ችግር ሲያጋጥመው መጀመሪያ ነው አላህን ወደ አላህ መሸሽ አለበት። አሁን ግን አስባብን በሸርያን ዙረን ገንዘባችንን አውሮፓ እንትና ምናምን አገር ሁሉ አዳርሰን ተስፋ ሲቆረጥ ዱዓ ነው እንጂ ካሁን በኋላ ይባላል ማለት ነው። ሁሉም ተስፋ ሲቆረጥ የመጨረሻው አላህ ይሆናል። ሱብሃንአላህ። ይሄ ሙእሚን እንግዲህ በአክስ ነው መሆን ያለበት። መጀመሪያ አንድ ነገር ሲያጋጥመኝ ይሄን ነገር ያደረከው ማንተና አልহামዱሊላህ ፈውሱም ያለው አንተ ዘንድ ነው ፈረጃውም ያለው አንተ ዘንድ ነው ብትለው ወዳውኑ እሱ መልስ ሊሰጥህ ይችላል ማለት ነው። አንዳንድ ጊዜ ሐኪም ቤት ትሄዳለህ ትመረመራለህ ምንም የለብህ ትባላለህ። እያመመህ የተሰቃየህ ምንም የለብህ ያን ጊዜ ረብ العالمين ትዝ አይለን። አሁንም ደግሞ ወደ ተሻለው ሐኪም ቤት ሄድ በገሌ ጋር ተመርመር እገሌ ጋር ተመርመር ፍራንኩም ጉልበቱም ጊዜውም አለቀ። መጨረሻ ተስፋ ሲጨርስ ዱዓ አርጉለት በቃ ይባላል። አላህ ነው ስታን። ይሄ እንግዲህ አወሉ እንደ አኺር من يذكرون الله سبحانه وتعالى መጨረሻው ተስፋ ሲሟጠጥ አይደለም። መጀመሪያ አወለ من نذكر الله سبحانه وتعالى ورحمته ወደሱ መሸሽ እንዳለብን ያስተምሩ ነበር ማለት ነው። ስለዚህ እቺ በጣም ቀላል ነገር ቢስሚላህ 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 አዑዙ ቢዕዘቲላሂ ወቁድረቲሂ ሚን ሸር ማ አጅዱ ወአሐዚር እንሐፍዛት እንሞክራት። እኔ ብዙ ጊዜ ሞክራታለሁ። በጣም አጂብ የሆነ እንትን ያላት ማለት ነው። እና አዑዙ ቢዕዘቲላሂ ወቁድረቲሂ ታልክ እያየህ ወዳው ነው ጸጥ የሚለው በሽታው እዛው ላይ ማለት ነው። እንግዲህ ሲድ ቀልቀልብ ካለ ማለት ነው።